እሺ በቅድሚያ ሰላም ናችሁ? ሁሉ ሰላም። ዛሬ ይዤላችሁ የመጣሁት ቪዲዮ እስኪ ተመልከቱት። ይሄ ጭቃ ማርያምን በጣም የሚያስገርም እንዴት ሆነን እንኖር? ኧረ በስመ አብ። ከሌላው ጋር ስናነጻጽረው በጣም ከባድ ነው። እኛ እዚህ ይሄ ያቦካን እንላለን፣ ሌላው ስንት የሰራ ይኖራል። እስኪ ይሄን ቪዲዮ አሳይቻችሁ ልመለስ ከሌላው ጋር ለማነጻጸር። አንድ ይሄን ቪዲዮ የትና እናንተ ትፈርዳላችሁ። እሺ መቼም እንግዲህ ቪዲዮውን አይታችሁታል። እኛና እነሱ ያለንበት ልዩነት በጣም ይገርማል። ማርያምን እኛ እንደዚህ ቀን ሙሉ ስንዳፍቅ እንኖራለን። አቀራረጹ ደግሞ ተመልከቱ እስኪ ምርጥ ነው አይደል? እናንተ የታየት አድርጉና ከ10 የታርጉት። እሺ ቤተሰብ ቢያንስ ለትብብር ያክል ሰብስክራይብ በማድረግ ተባበሩ። እናንተ ሰብስክራይብ ስታደርጉልን በጣም ቪዲዮ እንድንሰራ ተነሳሽነት ይሆናል። ባንሰራ ራሱ አሁን እስካለ ነው። እኔ የመጀመሪያ ቪዲዮ ነው እንዲህ ኤዲት አድርጌ ለመልቀቅ ስሞክር እና ስለዚህ እናንተ ብትተባበሩኝ አሪፍ ነገር ቢሆን ችግር የለውም። ልክ ገና ቪዲዮ ለመስራት ሳስብ የገዛ ወዳጅ ጓደኛ ይሄን ብሎ ሰው ተው አይሆንልህም፣ ተው ይሳቅብሃል እንጂ አንተ አይሆንልህም ይለኛል። ለምን ነው እኔ መስራት ተነሳሽነት እያለኝ እሱ ለምን ይከለክለኛል? እኔ እኮ ግራው የሚገባኝ እሱ ነው። አብዛኛውን ሰዎች ሰርተን እንለወጣለን እንጂ እንደ ቪዲዮ ምናምን ዩቲዩብ በመሞከሬ እኔ ምንም አይሰማኝም፣ ችግር የለብኝም። ምክንያቱም እስካሁን ባለው ራሱ 300 ሰብስክራይብ ስላለኝ ወደ ተሻለ ለመሄድ እንጂ ወደ ዝቅ ወዳለ ለመሄድ አይደለም። ወንድሜ እንግዲህ እንደምልህ ነው፣ መስራት አለብህ። ከሰራህ ትቀየራለህ። ሰርተህ የማትቀየርበት መንገድ ምንም ምክንያት ሊኖር አይችልም። ስራ